ጤናማ በሆነ ሁኔታ የሰውነት ክብደትን ለመጨመር ምን እናድርግ? ምን አይነት ምግቦችን እንመገብ? ዛሬ አብረን እናያለን። ጤናማ በሆነ ሁኔታ የሰውነት ክብደትን ለመጨመር የሚረዱ 4 ጤናማ የምግብ አይነቶች። ኢንተርናሽናል ስፖርት ሳይንስ አሶሲዬሽን ሰርቲፋይድ ኒውትሪሽኒስት እና ትሬነር ኪሩቤል ነኝ። ተመሳሳይ እጅግ በጣም ጠቃሚ የጤና፣ የፊትነስ፣ የኒውትሪሽን ቪዲዮዎች ቶሎ እንዲደርሷችሁ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ኮሜንት፣ ላይክ በተለይ ደግሞ ፎሎ ማድረግ እንዳይረሳ። 4ኛ ፈሳሽ ካሎሪዎች። ለምሳሌ ከወተት፣ ከሙዝ፣ ከኦትስ፣ ከለውዝ ቅቤ የሚሰራ ጁስ በአንድ ሰርቭ እስከ 500 ካሎሪ ማግኘት ይቻላል። 3ኛ ጤነኛ የፋት አይነቶች። ለምሳሌ ኦሊቭ ኦይል፣ ከቅባት እህል የተሰሩ መቆያዎች፣ አቮካዶ። በኪሎ መጨመር ጉዞ ላይ ላላችሁ ካርብ ጥሩ ጓደኛ ነው። ታዲያ የካርብ አይነቱን መምረጥ ግድ ይላል። ለምሳሌ ብራውን ራይስ፣ ኦትስ፣ ድንች እነዚህን አንድ ላይ አድርገን ብንጠቀም ኢትስ ፕላስ። ካሎሪውን ለመጨመር ደግሞ ቺዝ እና ኦሊቭ ኦይል ጣል ብናደርግበት ኢትስ ፕላስ። አንደኛውና ዋናው ጡንቻን የሚገነቡ የፕሮቲን ምግቦች ለምሳሌ ስጋ፣ እንቁላል፣ አሳ፣ ወተት ፕሮቲን ያላቸው የጥራጥሬ አይነቶች እና የመሳሰሉት። ታዲያ ከሰውነት እንቅስቃሴ ጋር ካላደረግን የፋት መጠናችን ከፍ እያለ ስለሚሄድ ስትሮንግሊ አድቫይስ ማደርጋችሁ ነገር ክብደት በመጨመር ሂደት ውስጥ ያላችሁ ሁሉ ከጥንካሬ ስራዎች ጋር ጡንቻን ከሚገነቡ የስፖርታዊ እንቅስቃሴዎች ጋር አያይዘን ብንሰራ በጣም ተመራጭ ይሆናል። በቀጣይ ምን አይነት የጤና የፊትነስ እና የኒውትሪሽን ቪዲዮ እንሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁኝ። ዋን ላቭ አሌም ኮምፕሊት ፊትነስ።